ሰላም እንዴናችሁ? ይህ አርሰናል ኢትዮ ፋንስ ነው። አርሰናል የሚመለከት የስፖርታዊ መረጃዎችን በሰፊው የስፖርት ጥንቅሮችን ወደ እናንተ የምናደርስበት ቻናል ነው። ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አርሰናል በክረምት የዝውውር መስኮት በተለያዩ ዝውውሮች ላይ እንቅስቃሴ እያደረገ ይገኛል። እንዲሁም ወሳኝ የሚባሉ ተጫዋቾችን በክለቡ አዲስ ኮንትራት እያስፈረመ ይገኛል። በእነዚህ ዙሪያ የምንመለከት ይሆናል። አርሰናል ሶስት የክረምት የዝውውር መስኮት ፈራሚዎችን ይፋ አድርጓል። አስቀድሞ ማርቲን ዙቢሜንዲን አስፈርሞ ነበረ በአንድ ቀን ማለት ነው። ኬፓ አሪዛባላጋና ኖርጋርድን ከብሬንትፎርድ ማስፈረም ችሏል። ዝውውሮችን በፍጥነት እየሰራ ይገኛል። አንድሪያ በርታ ከፍተኛን ስራን እየሰራ ይገኛል። አዲሱ የአርሰናል የስፖርቲንግ ዳይሬክተር አንድሪያ በርታ የማይልስ ሉዊስ ስኬሊን ኮንትራትም የ5 ዓመት ኮንትራት በአርሰናል ቤት አራዝሞለታል። ሌላው በአሁኑ ሰዓት እየወጣው የሚገኘው መረጃ ለአርሰናል ታማኝ የመረጃ ምንጭና ቅርብ የሆነ መረጃ የሆነው ቲም ኒውስ ኤንድ ቲክስ ይዞት በወጣው መረጃ አርሰናል የቫሌንሺያውን ተከላካይ ክርስቲያን ማስኬራን ለማስፈረም እየሰሩ ነው ተብሏል። የሰሜን ለንደኑ ክለብ በዚህ የክረምት የዝውውር መስኮት የዓመቱን የስፔናዊ ወጣት ኢንተርናሽናል ተጫዋች አሁን ላይ ተመራጭ አማራጭ በመሆን የተከላካይ ፊርማውን ቅድሚያ ሰጥቷል። አርሰናል በክረምት የዝውውር መስኮት በተከላካይ ስፍራው ለማጠናከር አንድ ተጫዋች ወደ ክለቡ ለማምጣት እየሰራ ይገኛል። ከነዚህ ውስጥም የሚገኙት ማስኬራ እንዲሁም የክሪስታል ፓላሱ የተከላካይ መስመር ተጫዋች ማርክ ጉሂና ሌላኛው የአያክሱ ተጫዋች ጀራል ሃቶ ይገኙበታል። እነዚህን ሶስቱን ተጫዋቾች በዝርዝር ውስጥ የሚገኙ ተጫዋቾች ናቸው ወደ ክለቡ ለማምጣት በተከላካይ ስፍራ ላይ። አርሰናል ታዲያ ማስኬራን መፈለጉን ተከትሎ ማስኬራ ከ12 ዓመቱ ጀምሮ ከቫሌንሺያ ጋር ሆኖ በአካዳሚው ደረጃ በማለፍ በጥር ወር በ2022 የመጀመሪያ ቡድን ጨዋታውን አድርጓል። ባለፈው ውድድር ዘመን 41 ጨዋታዎችን ጨምሮ በአጠቃላይ ለላሊጋው 90 ጨዋታዎችን አድርጓል ለክለቡ። ይህም ካደረጋቸው 38 የሊግ ጨዋታዎች በ37ቱ 90 ደቂቃ መጫወትን ጨምሯል። የቀኝ እግሩና የአካል ብቃት እንቅስቃሴው የመሃል ተከላካይ አርሰናል መስጂራን ለመጀመሪያ ጊዜ ጋብሪኤልና ዊሊያም ሳሊባ ተተኪ ጥሩ ሽፋን አድርጎ የሚመለከተው የተከላካይ መስመር ተጫዋች ነው። በዚህ ክረምት መጀመሪያ ላይ ዲያን ሆይሰንን ወደ ማድሪድ ከመሄዱ በፊት ሪያል ማድሪዶች ልጁን ተመልክተውት ነበረ። ከኮሎምቢያዊ ወላጆች በአሊካንቴ ስፔን የተወለደው መስጂራ ለኮሎምቢያ ዋና ቡድን ለመጫወት ብቁ ነው ተብሎ ይጠበቃል። ነገር ግን በዚህ በቃ ከ21 ዓመት በታች አውሮፓ ሻምፒዮንና ላይ ጨምሮ በስፔን ወጣቶች ዝግጅቶች ላይ በመደበኛነት ተሳትፏል ሲል የአርሰናል ታማኝ መረጃ ምንጭ ሆኖ ዴቪድ ኦርንስታይን ዘገባውን እያስነበበ ይገኛል። አርሰናል ማስኬራን ወደ ክለቡ ለማስፈረም ጫፍ እንደደረሰ መረጃዎች እየወጡ ይገኛሉ። አልፌርዶ ፔዱላም ይዞት በወጣው መረጃ ሞስኬራን ለማስፈረም አርሰናሎች መቃረባቸውን እያስነበበ ሲገኝ አርሰናል ከማስኬራ በተጨማሪ የክንፍ መስመሩን ለማጠናከር ኤብሪቼዜን እየተመለከተው እንደሚገኝ መረጃዎች ወጥቷል። ቲም ኒውስ ቲክስ ይዞት በወጣው መረጃ አርሰናል ከኤብሪቼዜ ጋር ስምምነት አለውና ተጫዋቹ ወደ አርሰናል መዘዋወር ይፈልጋል። ክሪስታል ፓላስ 68 ሚሊዮን ፓውንድ በ3 ጊዜ አከፋፈል 20 ሚሊዮን ፓውንድ እና እየታየ የሚጨመር 8 ሚሊዮን ፓውንድ እንደ ብቃቱ የአከፋፈል ስርዓት እንደሚፈልጉ ፓላሶች አስታውቋል። አንድሪያ በርታ ይህንን ዝውውር ለመቋጨት እየሰራ ይገኛል። አንድሪያ በርታን አሰራር መገመት ከባድ ነው። ኤዜን በዝርዝራቸው ውስጥ ከያዙት የክንፍ መስመር ተጫዋች እንደሆነ መረጃዎች ወጥቷል። በዚህ ዝውውር ላይ እንግዲህ የአርሰናል የስፖርቲንግ ዳይሬክተር አንድሪያ በርታ ከፍተኛን ስራ እየሰራ እንደሚገኝ ሌላኛው መረጃችን አርሰናል በክረምት የተጫዋቾች የዝውውር መስኮት ያስፈርመዋል የሚባለው የፊት መስመር ጨራሽ 9 ቁጥር አጥቂ ነው። በአሁኑ ሰዓት የቪክተር ጊዮኬሬሽን ዝውውር ችላ ብሎ ወደ ቤንጃሚን ሴስኮ ዝውውር ፊቱን አዙሯል። ቪክተር ጊዮኬሬሽ ወደ ማንቸስተር ዩናይትድ መሄድ እንደሚፈልግ አስታውቋልና ዝውውሩን ሙሉ በሙሉ በሚባል ደረጃ አርሰናል ቤንጃሚን ሴስኮ ላይ አድርጓል። አይኖን ቤንጃሚን ሴስኮ በክረምቱ አርሰናል የመቀላቀል ፍላጎት አለው። እናም ተወካዮቹ ይህን ዝውውር አልገደቡትም ተብሏል። ከፍተኛ ደሞዝ ጠይቋል የሚሉ ዜናዎች እየወጡ ነበረ። ከእውነት የራቁ ምንጮች እንደሆኑ መረጃዎች ወጥተዋል። ተጫዋቹ ወደ አርሰናል ኤምሬትስ መምጣት ይፈልጋል እና ምንም አይነት የተጋነነ ሳምንታዊ ደሞዝ እንደማይፈልግም ተናግሯል። ተጫዋቹ የሰሜን ለንደኑን ክለብ አርሰናል መቀላቀል ይፈልጋል። እስከ 70 ሚሊዮን ዩሮ አርሰናል እዚህ ተጫዋች ላይ ማውጣት ይኖርበታል። የውል ማፍረሻው ለአርቢ ላይፕዚግ ይህንን ገንዘብ መክፈል ይኖርበታል። ነው መረጃችን። ሉዊስ ስኬሊ ትልቅ ኩራትና ደስታ ተሰምቶኛል ብሏል። አዲስ ኮንትራት በአርሰናል ቤት መፈራረሙን ተከትሎ እነዚህ ቃላቶች ቀላል እንደሆኑ አውቃለሁ፣ ነገር ግን ለኔ ለዚህ ክለብ ስፈርም የተሰማኝን ስሜት ያጠቃልልልኛል ብሏል። ኦፊሻሊ እንግዲህ ሉዊስ ስኬሊ አዲስ የ5 ዓመት ኮንትራት በአርሰናል ቤት ፈርሟል። አንድሪያ በርታ ይህንን ኮንትራት በማፋጠን ከፍተኛውን ስራ ሰርቷል።
በመጨረሻ የምንመለከተው እንግዲህ ሮድሪጎን የሚመለከት መረጃ አለን። በክለባችን በአርሰናል የሚፈለገውና ከክለቡ ጋር በዓለም የክለቦች ዋንጫ ላይ እየተሳተፈ የሚገኘው ሮድሪጎ ለተከታታይ ሁለተኛ ጊዜ ቋሚ 11 ውስጥ ሳይካተት ቀርቷል። ምናልባት ጃቪ አሎንሶ እቅድ ውስጥ እንደሌለ ፍንጭ እየሰጠ ይመስላል። እንደሚታወቀው ሮድሪጎ በቦታው ቋሚ ሆኖ መጫወት ይፈልጋልና ምሽት ላይ ፋብሪዚዮ ሮማኖ እንደዘገበው ከሆነ ሮድሪጎ መልቀቁ ከተረጋገጠ አርሰናል እዚህ ዝውውር ላይ በፍጥነት ወዲያውኑ ድርድር እንደሚጀምሩ መረጃዎችን እያጋራ ይገኛል ፋብሪዚዮ ሮማኖ። ለዛሬ ዘላችሁ የመጣ ነው አርሰናል የሚመለከት የስፖርት መረጃችን ይህንን መስሎ ነበር። በሌላ አዲስ አርሰናልን በሚመለከት የስፖርት መረጃ እስከምንመለስ ድረስ በያላችሁበት ሰላም